የተወደዳችሁ ቅዱሳን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታ ያቀርብኩላችሁ እኔ ወንድማችሁ መጋቢ ሰለሞን በንቲ ይባላለሁ። ጌታ ቢፈቅድና ብንኖር እሁድ ሰኔ 15 2017 ዓ.ም ከሰዓት በኋላ ከ8 ሰዓት ጀምሮ በቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን ሮሞ የመጽሐፍ ቅዱስ ማህበር 5ኛ ዓመት ምስረታውንና አንጋፋው የመጽሐፍ ቅዱስ ተርጓሚ እና መልእክተኛ አባ ገመቺስ አንስሞስ ነሲብን ታሪክ የምናስብበትና የምንዘክርበት እግዚአብሔርን ደግሞ ከፍ የምናደርግበት ምክንያቱም እግዚአብሔር በመድራችን ላይ ስለሰራው ስራና ስለተጠቀመባቸው ቀደምት አባቶች እውቅና የምንሰጥበት ለቀጣው ትውልድ ደግሞ ይህንን ቋሚ ሕያው እውነት የምናስተላልፍበት ፕሮግራም ስለሆነ በዛ አይነት ከቀኑ 8 ሰዓት ጀምሮ በቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን በተዘጋጀው ትልቅ የምስጋናና የአምልኮ ፕሮግራም ላይ እንድትገኙ በአክብሮት የኦሮሞ መጽሐፍ ቅዱስ ማህበር ግብዣ ያቀርብላችሁ። ለዚህ በእለቱ በተለያየ አቅጣጫ ትራንስፖርት የተዘጋጀ ስለሆነ ተገኝታችሁ ለሁሉም የሆነውን ወንጌልን ማዕከል በማድረግ እግዚአብሔርን እንድታከብሩ እንጋብዛችኋለሁ። እሁድ ከሰዓት በኋላ በ8 ሰዓት መገናኛችን ቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን ይሁን። አመሰግናለሁ። Asagala,